በብዛት ሰዎች ወደ ጀሃነም የሚገቡባቸው ዋና ዋና 3 በሮች አሉ። ወይም ሰዎችን ወደ ጀሃነም የሚያስገቡ ዋና ዋና 3 ጥፋቶች አሉ። እነዚህን አውቆ መራቅ፣ መጠንቀቅ ሰዎችን ወደ ጀሃነም ከሚያስገቡ ከሚወስዱ ዋና ዋና በሮች አንዱ ሹብሃን መከተል። አላህ ተባረከ ወተዓላ ቁርአን አውርዶ ሁሉ ነገር ግልጽ አድርጓል። ነቢዩ ዓለይሂ ሰላቱ ወሰላም ሐላልም ግልጽ ነው፣ ሐራምም ግልጽ ነው ለሚማር ሰው፣ ለሚጠይቅ ሰው፣ ለማወቅ ለሚጥር ሰው ሐላልም ሐራምም የተፈቀደ የተከለከለ ግልጽ ነው። በሁለቱ መሃል ግን አሻሚ ነገሮች አሉ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። በሐላልም በሐራምም መሃል አጠራጣሪ፣ አወዛጋቢ ሙሽተቢሃት የሚባሉ ነገሮች አሉ። ወደ ጀሃነም ከሚወስዱ መንገዶች አንዱ ግልጹን ትቶ አጠራጣሪውን መከተል፣ ዲን ላይ መጠራጠር፣ ዲን ላይ ጥርጣሬ ሲበዛ፣ ግራ መጋባት ሲበዛ ፈጥኖ ወደ ቁርአን ሐኪም ቤት በመሄድ ወደ አዋቂዎች ጠጋ በማለት ግርታ የፈጠረውን ያደናበረውን ነገር አጥርቶ ማወቅና የሚቻለውን ማድረግ ማይቻለውን መተው ይገባል። ሁሌም በዲናችን ብዥ እንዳለብን ግራ እንደተጋባን አንዴ ወደ ግራ አንዴ ወደ ቀኝ አንዴ ወደ ፊት አንዴ ወደ ኋላ እያለን አንዱን ነገር ራሱን አንዴ ሐላል ነው አንዴ ሐራም ነው ያለን ልንኖር አይገባም። አላህ ተባረከ ወተዓላ فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله وما يعلم تأويله إلا الله ብሏል። እነዚያ ልባቸው ላይ በሽታ ያለባቸው ግልጽ የሆነውን የቁርአን የሐዲስ መመሪያ ትተው አሻሚ የሚመስለውን ከነሱ አመለካከት አንፃር የተምታታባቸውን ሰዎችን ግራ የሚያጋባውን ይከተላሉ። ግራ ተጋብተው ሌሎችን ግራ ያጋባሉ። እነዚያ በእውቀት የበሰሉ ልባቸው የረጋ በኢማን የሰከነ ሁሉም ከአላህ ዘንድ ነው ቁርአን ሐዲስ እስከሆነ ድረስ አምነንበታል ይላሉ ብሏል። ሰዎችን ወደ ጀሃነም ከሚወስዱ ከሚያስገቡ መንገዶች አንዱ ብዥታን መከተል። ብዥታ ከገጠመን ቆም ብለን ወደ ቁርአን ሐዲስ ልንመለስ ወደ አዋቂዎች ልንመለስ እንጂ በስሜት ልንነዳ በመሰለኝ በግምት ልንኖር ያብረቀረቀ ያሸበረቀ ሁሉ ወርቅ መስሎን የነቢይን ዓለይሂ ሰላቱ ወሰላም ሐዲስ ንግግር ትተን ካጨበጨበ ጋር ሁሉ አብረን ልናጨበጭብ አይገባም። ይልቅ ጆሮአችንን ልባችንን ከብዥታ ልንጠብቅ ይገባናል። ዲን ላይ እንድንጠራጠር ከሚያደርጉ ነገሮችን ልንርቅ ይገባናል። በተለይ ባለንበት በሚዲያ በሶሻል ሚዲያ ዘመን ላይ ሰዎች እጃቸው ላይ በያዙት ስልክ በቤታቸው ግድግዳ ላይ በሰቀሉት በለጠፉት ቴሌቪዥን አማካኝነት ምንጫቸው ያልታወቀ አማኝን ግራ የሚያጋቡ የሚያጠራጥሩ የተለያዩ አይነት መልእክቶች ሊተላለፉ ይችላል። ቀላል በሆነው ሰዎች ስራ በሚሰሩበት ከቤተሰብ ጋር በሚገናኙበት በስልካቸው አማካኝነት ሹብሃ ብዥታ ዲንን የሚያበላሽ የልብን ሰላም የኢማንን የቂን የሚያደፈርስ መልእክት ወደ እጅ ወደ ኪስ ወደ ልብ ሊገባ ይችላል። አንዳንዴም ያውም ሳያስፈቅድ ሰዎች ዘንድ ካለው የእውቀት ማነስ የተነሳ የአላህ ስም የተነሳበትን ነገር ሁሉ ኮፍያ አድርጎ ጥምጣም አድርጎ ሰዎች የተናገሩትን ሁሉ ወደ ልባቸው የሚያስገቡ ሰዎች አሉ። ሰዎች ለጤናቸው ታማኝ የሆነ ብቃት ያለው ሐኪምን እንደሚመርጡት ቤት ለማስገንባት በባለሙያነቱ የተመሰከረለትን ባለሙያ ፈልገው እንደሚያስገነቡት ሁሉ ወደ ልባችን እምነትን ከማስገባችን በፊት አቋምን ከመያዛችን በፊት ይሄ ከየት የተቀዳ ነው? ማን የተናገረው ነው? ማስረጃው ምንድን ነው ልንል ይገባል። ሁለተኛው የጀሃነም በር የስሜት በር ነው። ሹብሃን ብዥታን ከመከተል ድነው በቁርአን ሐዲስ ራሳቸውን ገድበው የሚጓዙ ሰዎችንም ጭምር ሊያጠቃ የሚችል ሌላ የጀሃነም መግቢያ በር አለ። ይኸውም ሻህዋን ስሜትን መከተል። በፊታው ብዥታን መከተል፣ የፊተኛው ብዥታን መከተል ግራ መጋባት ከቁርአን ሐዲስ ማስረጃውን ያላወቁትን ነገር እንዲሁ ግራ እንደተጋቡ ልብ ላይ ያንከባለሉ መኖር። ሁለተኛው ግን ሐቁን እያወቁ በስሜት ተሸንፎ መኖር፣ ዝሙት ላይ መውደቅ፣ ሐራም መብላት፣ ሰውን አዳ ማድረግ ስሜትን የመከተል ውጤቶች ናቸው። ሴት ልጅ ተገላልጣ መሄድ፣ ጠባብ ልብስ፣ አጭር ልብስ
ኢስላም ማይፈቅደው ልብስ፣ ወንድን የሚያማልል የሚማርክ ልብስ ለብሳ መሄዷ ስሜትን መከተል፣ ክልክል መሆኑን ልብ ያወቀ የሚያደርጉት ነገር ስሜት መከተል ይባላል። አላህ ተባረከ ወተዓላ ስለ ደጋጎች ስለ ታዛዦች ከነገረን በኋላ ፈኸለፈ ሚን ባዕድህም ኸልፉን አضاعوا الصلاة واتبعوا الشهوات فسوف يلقون غيا ብሏል። ነቢዮች፣ ሷሊሖች፣ ደጋጎች የአላህ ባሮች ከሄዱ በኋላ ከነሱ በኋላ ምድር ላይ ተተኩ። ምን አይነት ሰዎች? አضاعوا الصلاة ሶላትን ያበላሹ፣ ጭራሽ ማይሰግዱ፣ አበላሽተው የሚሰግዱ፣ ስርዓቱን መስፈርቱን ማያሟሉ፣ ሶላት ላይ የሚጫወቱ ሰዎች ተተኩ። ወተበዑ ሸህዋት ሐቅን መከተል ትተው አላህ የሚወደውን ማድረግ ትተው ይልቅ ስሜታቸውን የሚከተሉ ሰዎች መጡ፣ ምድር ላይ ተተኩ። የእነዚህ ፍጻሜያቸው ምንድነው ካልክ ፈሰውፈ የልቀውነ ገያ ወደፊት ገይ የሚባል የጀሃነም ክፍል ውስጥ የትን መከተል ጀሃነም እንዲገቡ አኼራ ላይ እንዲዋረዱ በጋለ የጀሃነም እሳት እንዲነዱ ከሚያደርጉ ነገሮች መሃል አንዱ ነው። አላህ ተባረከ ወተዓላ አፈራአይተ መን ኢተኸዘ ኢላሀሁ ሀዋህ ወአضለሁ ላሁ ዐላ ዒልም ያለው አምላኩን ስሜቱን አድርጎ የሚያደርግን ሰው አይተሃለን? ጆሮ ማይጠቅመው፣ አይኑ ማይጠቅመው፣ ልቡ ማይጠቅመው፣ በጆሮው በልቡ የሚያየው የሚያስበው ለጊዜው ስሜቱን የሚያረካ የሚያስደስተውን ነገር ብቻ ነው። የሰው ልጅ ልብ፣ አይን፣ አቅል የተሰጠው ከዱንያ አሻግሮ አኼራን እንዲያይ ነበር፣ ስለ አኼራ እንዲያስብ ነበር። ከስሜት ወጥቶ ስለ አኼራ የሚያስብ ሰው፣ አኼራን አሻግሮ የሚያይ ሰው በእያንዳንዱ እርምጃው፣ ውሳኔው፣ ንግግሩ ራሱን ይጠይቃል። ከስሜት ይልቅ ሸሪዓን ያስቀድማል። ጀነት የታጠረችው ነፍሶች በሚጠሉት ነገር ነው። ጀሃነም የታጠረችው ስሜት የሰው ልጆች ነፍስ ፍላጎት በሚወደው ነገር ነው የተባለውም ለዚህ። አላህ ተባረከ ወተዓላ ከስሜት ራቁ ያለ ይጠራናል። ስሜታቸውን አትከተሉ፣ ሐቅን ተከተሉ ይላል። በተቃራኒው ደግሞ ሸይጣን ሰራዊቶቹ የሰው ሸይጣኖች ስሜትን ወደ መከተል ይጣራሉ። ሸይጣን አላህን አልታዘዝም ሲል አላህ ተባረከ ወተዓላ እንግዲያውስ ከጀነት ውጣ ሂድ የተረገም ከሆነ ለአንተም አንተን ለተከተሉም ጀሃነም አለችላችሁ ብሏል። ሸይጣን ለአደም አልሰግድም በማለቴ ምክንያት ካባረርከኝማ በየኬላው በየመንገዱ እየተቀመጥኩ የሰው ልጆችን አጠማቸዋለሁ፣ ከፊት ከኋላ ከግራ ከቀኝ እመጣባቸዋለሁ፣ ዋጅብን እንዲተው ሐራምን እንዲዳፈሩ አደርጋቸዋለሁ፣ ዱንያን አስውብላቸዋለሁ፣ አኼራ ሩቅ እንደሆነ አድርጌ አሳያቸዋለሁ፣ ጥቂቶች እንጂ ላንተ ታዛዥ አይሆኑም ብሎ ሸይጣን ዝቶ ወጥቷል። ምሎ ያው አላህ ተባረከ ወተዓላ ሂድ አንተን የተከተለ ከአንተ ጋር የጀሃነም ማሟያ ትሆናላችሁ ብሏል። ስለዚህ ሸይጣን ቃሉን እኛ ላይ ተፈጻሚ ሊያደርግ አይገባም። ወለቀድ ሰደቀ ዐለይሂም ኢብሊሱ ظነሁ ፈተበዑሁ ኢላ ፈሪቀን ሚነል ሙእሚኒን። ብዙዎቹ ሸይጣን የማለበትን ነገር እያደረጉለት ነው፣ እየተከተሉት ነው፣ ጥቂት አማኞች ሲቀሩ ብሏል አላህ ተባረከ ወተዓላ። ከጥቂት አማኞች ልንሆን፣ ከስሜት ልንወጣ፣ ከብዥታ ልንርቅ ይገባን። ሸይጣን ሰዎችን ወይም በብዥታ ያጠምዳቸዋል፣ በዲናቸው ጉዳይ እርግጠኛ እንዳይሆኑ፣ ልባቸው እንዳይረጋጋ፣ ሁሌ እንዲጠራጠሩ፣ ግራ እንዲጋቡ ያደርጋቸዋል። አሊያ ደግሞ ሐራምነቱን የሚያውቁትን ነገር እንዲዳፈሩ፣ ግዴታነቱን የሚያውቁትን ነገር እንዲተዉ፣ እንደ ፍላጎታቸው እንዲኖሩ በማድረግ ነው ሰዎችን የሚያጠምደው። ይሄን አድርጎ መጨረሻ ላይ አብረውት ከሱ ጋር ጀሃነም እንዲታሰሩ ነው የሚፈልገው። ብቻውን ጀሃነም መግባት አይፈልግም። ጥቂት የሰው ልጆችንም ይዞ መግባት አይፈልግም። ብዙዎችን ይዞ ወደ ጀሃነም መውረድ ይፈልጋልና ይሄን የጠላታችንን ሴራ በማወቅ የጀሃነም በሮችን አውቀን ልንርቅ ልንጠነቀቅ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአህ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። አልሐምዱሊላሂ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተውፊቂህ ወምቲናኒህ ወአሽሀዱ አን ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ ተዕዚመን ሊሸእኒህ وأشهد أن محمدًا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليمًا كثيرا. أما بعد ሶስተኛው ወደ ጀሃነም መግቢያ በር ወደ ጀሃነም መውረጃ ሰበብ ቁጣ ነው። የሰው ልጆች
ሲቆጡ ወሰን ያልፋሉ። የሰው ልጆች ሲቆጡ አላህ የሚጠላውን ንግግር ይናገራሉ። አላህ የሚጠላውን መጥፎ ሥራ ይሰራሉ። ቁጣ ለከባድ ወንጀሎች ያነሳሳል። በቁጣ ሰዓት የሰው ልጅ ንዴት ላይ ሆነው ወይም ከአላህ የሚያጣላውን ንግግር ሊናገር ይችላል፣ ወይም ከአላህ የሚያጣላውን አላህን የሚያስቆጣን ድርጊት ሊፈጽም ይችላል። በዚህም ወደ ጀሀነም ይወርዳል። ለዚህም ነው ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ በዘገቡት ሐዲስ ላይ እንደተነገረው አንድ ሰው እሳቸው ጋር መጥቶ ምከረኝ ያ ረሱለላህ ሲላቸው አትቆጣ ያሉት። አሁንም ይድገሙኝ ምክር ሲላቸው አትቆጣ የሚለውን የደገሙት። አሁንም ምከሩኝ ድገሙልኝ ሲላቸው አትቆጣ ያሉት። ሶስቴ ደጋግሞ ምከረኝ 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 ሲላቸው ነቢዩ ዓለይሂ ሰላቱ ወሰላም ለአንተ የሚያስፈልግህ ቁጣን የመተው ምክር ነው። መመክርህ ነገር ቢኖር አትቆጣ አትቆጣ አትቆጣ። ቁጣ ዱንያ አኺራን ያበላሻል። በቁጣ ተነሳስተው ትዳራቸውን የሚያፈርሱ ሰዎች አሉ። በቁጣ ተነሳስተው ሰው የሚገሉ ሰዎች አሉ። በቁጣ ተነሳስተው የኩፍር ቃል የሚናገሩ ሰዎች አሉ። የኩፍር ድርጊት የሚፈጽሙ ሰዎች አሉ። ጠንካራ ሰው ማለት ሰዎች ትግል ሲገጥሙት ቀድሞ አሸንፎ የሚጥላቸው ሰው ማለት አይደለም። ጀግና ጠንካራ ሰው ማለት ቁጣውን ዋጥ የሚያደርግ በቁጣ ጊዜ ራሱን መቆጣጠር የሚችል ሰው ነው ብላ። ቁጣ ከሸይጣን ነው። ሸይጣን የተፈጠረው ከእሳት ነው። እሳት የሚበርደው በውሃ ነው። አንዳችሁ ሲቆጣ ውዱእ ያድርግም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እሳቸው አጠገብ ሆነው የተጣሉ የተሰዳደቡ ሰዎችን አዑዙ ቢላሂ ሚነ ሸይጣኒ ረጂም በሉ ብለው መክረዋቸዋል። ለዛ ነው ነቢያችን ዓለይሂ ሰላቱ ወሰላም በቁጣ ጊዜ ቀዝቀዝ እንድንል ያዘዙትም የመከሩትም። ነቢዩ ዓለይሂ ሰላቱ ወሰላም ቁጣውን መፈጸም እየቻለ ቁጣውን ተግባራዊ ማድረግ እየቻለ መምታት፣ መሳደብ፣ እርምጃ መውሰድ እየቻለ ለአላህ ብሎ ቁጣውን ዋጥ ያደረገ ሰው አላህ ተባረከ ወተዓላ የቅያም ቀን ጀነት ላይ እንደሚሸልመው ተናግረዋል። አላህ እንደሚወደውም ገልጸዋል። ወልካዚሚነል ገይዘ ወልዓፊነ ዐኒናስ ወላሁ ዩሒቡል ሙሕሲኒን ይላል ቁርአን። ሰፊዋ ጀነት የተዘጋጀችላቸው ሰዎች ማለት እነዚያ በተቆጡ ጊዜ ቁጣቸውን ዋጥ የሚያደርጉ ናቸው። ሰው ባስቆጣቸው ጊዜ ቁጣቸውን የሚውጡ ናቸው። ሰውንም ይቅር የሚሉ ናቸው። ለአላህ ብለው ዓፍ የሚሉ ያለፈን የሚረሱ ናቸው። ይሄን የሚያደርጉ ቁጣቸውን ዋጥ የሚያደርጉ ለጊዜው ብቻ ዋጥ አድርገው ሆዳቸው ላይ አርግዘውት የሚዞሩ ሳይሆን ወልዓፊነ ዐኒናስ ሰዎች ያጠፉባቸውን ጥፋት ሚተው የሚቀብሩት የሚረሱት ወላሁ ዩሒቡል ሙሕሲኒን እነዚህ ጥሩ ሰዎች ናቸው፣ በጎ ሰሪዎች ናቸው። ጥሩ ሰሪዎችን በጎ ሰሪዎችን እምነት ተግባር ጸባያቸውን አሳማሪዎችን አላህ ይወዳቸዋል ብሏል። በተቃራኒው ደግሞ በተቆጣ ቁጥር ወደ መጥፎ ተግባር የሚሄድ የኩፍር ቃል አላህ የሚጠላውን ቃል የሚናገር የተከለከለውን የሚያደርግ በቁጣ የሚነዳ አላህ ተባረከ ወተዓላ አይወደውም። ካለመውደድም አልፎ ወደ ጀሀነም ሊያወርደው ይችላል ቁጣው ማለት። እነዚህን ዋና ዋና የሚባሉ ብዙ ሰዎች ወደ ጀሀነም እንዲገቡ ሰበብ የሚሆኑ ለተለያዩ ወንጀሎች መነሻ የሚሆኑ ድርጊቶችን ልንርቅ ልንጠነቀቅ ይገባል። ሹብሃ ምዥታ እምነትን፣ አቂዳን፣ ዲንን ያበላሻል። ሸህዋ ስሜትን መከተል ብዙ ወንጀሎችን እንድንዳፈር ሰበብ ይሆናል። ቁጣ ከሰዎች ጋር ያለንን ግንኙነት ያበላሽብናል። ሶስቱንም መራቅ ማለት ደግሞ አቂዳችን እምነታችን እንዲስተካከል ያደርጋል። ስራችን ያማረ የሰመረ የጸና እንዲሆን ያደርጋል። ከሰዎች ጋር ያለን ግንኙነት እንዲያምር እንዲስተካከል ያደርጋል። እነዚህን ሶስቱን መጥፎ በሮች ልንርቃቸው ልንጠነቀቃቸው ይገባል።